የትራይሴፕስ መስላችሁን ለማሳደግ እነዚህን ቀጥዬ የምነግራችሁ 4 ኤክሰርሳይዝ የምትሰሩ ቀን ብትተገብሯቸው በትራይሴፕስ መስላችሁ ላይ አሪፍ የሆነ ለውጥን እንድትመለከቱ ያደርጓችኋል። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የላይክ ምልክቱን በመንካት ቪዲዮአችንን እንጀምር። የትራይሴፕስ መስላችሁን ለማሳደግ ከሚያገለግሏችሁ ኤክሰርሳይዞች መካከል የመጀመሪያው ኤክሰርሳይዝ ትራይሴፕስ ፑሽ ዳውንን በምትሰሩበት ጊዜ የትራይሴፕሳችሁን ላተራል ሄድ አታክ የሚያደርግላችሁ አሪፍ የሆነ የኤክሰርሳይዝ አይነት ሲሆን ትራይሴፕስ ፑሽ ዳውንን በምትሰሩበት ጊዜ ሞር በባር ብትሰሩት ከፍተኛ ክብደትን ሃንድል ለማድረግ ስለሚያግዛችሁ እኔ በባር እንድትሰሩት ሪኮመንድ አደርጋችኋለሁ። እናም ይህንን ኤክሰርሳይዝ በምትሰሩበት ጊዜ እስከ ፌሊየር ድረስ መስራታችሁ እርግጠኛ መሆን ይኖርባችሁ። እናም ደግሞ ማይንድ ቱ መስል ኮኔክሽናችሁን እንዲጨምርላችሁ ሰውነታችሁን በደንብ አድርጋችሁ እየተመለከታችሁ ብትሰሩ አጥጋቢ የሆነ ውጤትን መመልከት ይችላል። ሁለተኛ ኤክሰርሳይዝ ደግሞ የአብዛኛው ቦዲ ቢልደሮች ፌቨራይት የሆነ ኤክሰርሳይዝ ስከል ክራሸር ነው። ስከል ክራሸርን ላይ በምትመለከቱት መልኩ የምትሰሩት ኤክሰርሳይዝ ሲሆን ይህንን ኤክሰርሳይዝ በምትሰሩበት ጊዜ እጃችሁን ከጆሮአችሁ ወደ ኋላ ለፍ አድርጋችሁ ባሩን መያዛችሁን እርግጠኛ መሆን ይኖርባችኋል። ይህንንም በምታደርጉበት ጊዜ የኤክሰርሳይዙን ጫና ሞር ወደ ሎንግ ሄዳችሁ ትወስዱታላችሁ። ይህ ደግሞ ሎንግ ሄዳችሁ በጣም ነው አታክ የሚደረገው በዚህ ኤክሰርሳይዝ ማለት ነው። እናም ይህንን ኤክሰርሳይዝ ከ10 እስከ 15 ድግግሞሽ በሚፈትናችሁ ክብደት ብትሰሩት በትራይሴፕስ መስላችሁ ላይ አሪፍ የሆነ ለውጥን መመልከት ትችላላችሁ። ይህንን ኤክሰርሳይዝ በምትሰሩበት ጊዜ ከኖርማል ባርቤል የተሻለ በኢዚ ባር ብትሰሩት አሪፍ የሆነ ለውጥን መመልከት ትችላላችሁ። እንዲሁም ደግሞ ይህንን ኤክሰርሳይዝ ከባርቤል በተጨማሪ በዳምቤልም መስራት ትችላላችሁ። በዳምቤል ስትሰሩ የመስል ኢምባላንስመንት እንዳይፈጠር ያግዛችኋል። ማለትም አንዱ እጃችሁ ከአንዱ እጃችሁ እንዳይበላለጥ ያግዛችኋል። እናም በዳምቤል ስትሰሩ ኮምፈርት የሚሰጣችሁ ከሆነ በዳምቤል ስሩ፣ ካልሆነ ግን በባርቤል መስራት ትችላላችሁ። ሶስተኛ ኤክሰርሳይዝ ደግሞ ኦቨርሄድ ትራይሴፕስ ኤክስቴንሽን ነው። ኦቨርሄድ ትራይሴፕስ ኤክስቴንሽን በምስሉ ላይ በምትመለከቱት መልኩ የምትሰሩት ኤክሰርሳይዝ ሲሆን ይህንን ኤክሰርሳይዝ በምትሰሩበት ጊዜ ሎንግ ሄዳችሁ እንዲሁም ደግሞ ላተራል ሄዳችሁ በደንብ አታክ ይደረጋል። እናም ይህንን ኤክሰርሳይዝ በምትሰሩበት ጊዜ ከፍተኛ የሆነ ክብደትን እንድትጠቀሙ ወደኋላ ጠጋ ብላችሁ የኤክስቴንሽኑ ብረት ላይ ደገፍ ብትሉ ሞር ሪኮመንድ ይደረጋል። ማለትም የሰውነታችሁን ክብደት ብረቱ ላይ አድርጋችሁት እጃችሁ ብቻ እንዲሰራ ትፈቅዱታላችሁ ማለት ነው። እናም ይህንን በማድረግ የትራይሴፕሳችሁን ሎንግ ሄድ እንዲሁም ደግሞ ላተራል ሄድ አታክ ማድረግ ትችላላችሁ። እናም ደግሞ በጣም አሪፍ የሆነ ለውጥን እንድትመለከቱ ያግዛችኋል። አራተኛውና የመጨረሻው ኤክሰርሳይዝ ደግሞ ሪቨርስ ግሪፕ ትራይሴፕስ ፑሽ ዳውን። ይህንን ኤክሰርሳይዝ በምትሰሩበት ጊዜ የትራይሴፕሳችሁን ሚዲያል ሄድ አታክ የሚያደርግላችሁ አሪፍ የሆነ ኤክሰርሳይዝ አይነት ነው። እናም ይህንን ኤክሰርሳይዝ በመስራት የትራይሴፕሳችሁን ሚዲያል ሄድ አታክ ማድረግ ትችላላችሁ። እንዲሁም ደግሞ በትራይሴፕስ መስላችሁ ላይ አሪፍ የሆነ ለውጥን መመልከት ትችላላችሁ። እናም ከላይ ነገርኳችሁ ሁሉንም ኤክሰርሳይዞች በምትሰሩበት ጊዜ በደንብ አድርጋችሁ ኮንሰንትሬት አድርጋችሁ መስራት ይኖርባችኋል። እንዲሁም ደግሞ እስከ ፌሊየር ድረስ መስራታችሁን እርግጠኛ መሆን ይኖርባችኋል። እንደዚህ አይነት ተጨማሪ ቪዲዮዎችን በየጊዜው ስለምለቅ ሰብስክራይብ በማድረግ እንዲሁም ደግሞ በየጊዜው አዳዲስ ቪዲዮዎች ሲለቀቁ እናንተ ጋር እንዲደርሱ የደውል ምልክቷን መንካታችሁን እርግጠኛ ሁኑ። የላይክ በተኗን ኩልኝ ብዙ ሰዎች ጋር እንዲደርስ ያግዘኛል። ፒስ